አመሰግናለሁ። ያው ስሜ ጌታቸው አሰፋ ነው ባለው የመጠጥ ውሃ አቅርቦት ቡድን መሪ ነኝ። እንግዲህ ይሄ ውሃ የላላባ የመጠጥ ውሃ ፕሮጀክት ነው። ከዚህ በፊት ነው በርግጥ ሌላው ሲቪል ወርኩ ምናምን የተሰራው በጀኔሬተር ነው ሲሰራ የነበረው። በጀኔሬተር ያው ናፍጣ ምናምን ተያይዞ ያው ተገነባ ረከከባ አረግን አንድ ሳምንት ተጠቅሞ ያው ቆመ መልሶ ማለት ነው። ያው ናፍጣ በመሆኑ ምክንያት አሁን ላይ በአፍሪካ ልማት ባንክ በተገኘ የበጀት ድጋፍ ይሄን ሶላር ዲዛይን አድርገን የሚገርማቸው የመጀመሪያ ነው በወረዳ ደረጃ ማለት ነው። እኛ ለሌሎቹ በዓለም ባንክ የሚሰሩ አሉ አሁን ቀጣይ ለአራት ሳይቶችና ለነሱ ተሞክሮ እንዲሆን ወይ ፌል ያደርግብናል ወይ ፋንክሽናል እናደርጋለን ብለን በድፍረት ነው የሚገርምችን ሳይት ያወጣ ነውና በራሳችን በእኛ በወረዳ ቢሮዎች ያው በመደዋወል ማለት ነውና እንግዲህ እንደምታዩት ያው በኋላ ላይ አሁን ያለን ፋንክሽናል ማድረግ ተችሏል ማለት ነው። ስለዚህ በአፍሪካ ልማት ባንክ ነው በጀቱ ወደ 2 ሚሊዮን 700 ሺህ አካባቢ ነው 2 ሚሊዮን 699 አካባቢ ነው ወደ 2 ሚሊዮን 700 ሺህ የተጠጋ ብር ነው 600 ሺህ 2 ሚሊዮን 600 ሺህ የተጠጋ ብር ነው። እንደምታዩት 28 ፓኔል ነው ያለው እዚህ አንዷ 375 ዋት ናት አንዷ ፓኔል ማለት ነው። ስናባዛ ወደ 10 ነጥብ ምናምን ይመጣልና 375 ሲባዛ በ28 ስታረጉ የሆነ ቁጥር ይሰጣችኋል። ፓምፓችን ያለው እዛ ጉድጓድ ውስጥ ነው። ይሄን ኬብል አይታችሁት ከሆነ ከዚህ ተነስቶ ኬብሉ እዛ ጉድጓድ ውስጥ ይገባል ማለት ነው። እዛ ታንከር ላይ እዚህ በዋርካ አድርጎ የሚሄደው ማለት ነው። ትልቁ ዓላማ የዚህ የሶላሩ ፓወር መስጠት ማለት ነው። በጄኔሬተር በመብራት የነበረውን በሶላር ፓወር ሰጥቶ ፓምፑን አንቀሳቅሰን ለማህበረሰቡ ውሃ ማድረስ ነውና ስለዚህ አሁን እኛ 10 ፓኔል ወይ 15 ፓኔል ነበር ለአሁኑ ላለችው ፓምፕ ይበቃል እሱ ነበረ። ግን ወደፊት ለምሳሌ ውሃው ብዙ ስለሆነ ዲስቻርጅ እንጨምራለን። ለምሳሌ አሁን ላይ 2 ሊትር ፐር ሰከንድ ነው የምታመነጨው 4 ኪሎዋት ናት ፓምፓ 2 ሊትር ፐር ሰከንድ ለ6 ሰዓት እንኳን ብንገፋ ብለን ካልኩሌት አድርገን ላሉ ማህበረሰብ ፓምፓ በቂ ናት። ግን ወደፊት ግን ስናስብ ሰው በበዛ ቁጥር ሌላ ተጨማሪ ኃይል ከምንጨምር እስከዛው ፓኔሉን ጨምረን ቆይተን ነገ ሰው ሲጨምር ወይም ውሃ በቂ አይደለም ሲሉ ፓምፑን ብቻ መቀየር በሚል ሳይንስ ወደ 10 ኪሎዋት ማለት ነው። ስለዚህ የ6 ኪሎዋት ያክል ልዩነት አለ ማለት ነው። እነሱን ደግሞ የሚቆጣጠሩት እዚህ ጋር ያሉት ቁልፍ ስለሆነ ነው እንጂ ኢንቨርተር የሚባል ነው እዚህ ውስጥ ያለው። ይሄ ዲሲ ወይም ዳይሬክት ከረንት የምንለውን ወደ ኤሲ ከረንት ወደዛ ወደ ኦልተርኔቲቭ ከረንት ፓምፑ ልክ የመብራቱን ነው የሚቀበል። ይሄ የሶላር እሷን የምትቀይረች እዚህ ዲቫይሷ ይሄ ነው ያለው ነገር። ምንድነው አሁን የገጠመን ትንሽ የሆኑ ቻሌንጆች የገጠሙ ማህበረሰቡ ያን ያክል አይደለም ገና ማለት ነው። ሰው ቤት ውስጥ መታጠብን ነው እንደ ነውር ነው የሚቆጥረው። ልብስ ማጠብ ቤት ውስጥ ማጠብ ነውር ነው ለሱ። እዚህ መጥቶ በቃ ልብሱን አጥቦ ምናምን መሄድን ነው የሚያስበው። እና ላይ ብትሄዱ በጣም ያሳዝናል። በቃ ቢሮ ሁሉ ሰርተን ቢሮ እንደዚህ አንከር የተሰራውን ይሄ አንግላይሮን ሸርሽረው አፈር ቤት ለመስራት እናየዋለን። የምር በጣም የታዘብኩ ዛሬ ጧት እያወራን ነበርና እናንተ ጋር ነው የቀረው ምናምን ነው የሚሉ መልስ ራሱ ሲሰጡ ማለት ነው። ይሄን ሲቆፍሩ የከፍት እዛው የእንስሳት ክሊኒክ አለ በሩ ምናምን ተገናጡ ባለቤት ይለው እና ቀበሌው እኔ ስራ አስኪያጁን ነው ሁሌ የምናገኘው ሊቀመንበር ማን እንደሆነ አናውቅም ሁሌ ማለት ነው። በቃ እሺ ይላል ስትመጣ ያው ነው እሺ ይላል። እዚች ጋር ደለል ገብቶብን ደለል ለማስጠረግ ያየነው መከራ ነው አላስጠርግልም ብለው ማለት ነው። አጋጣሚ ደግሞ የጨረታ ያወጣናት እቺን ነው በቃ እቺን ሶላሯን አጥሮ ገመድ ኬብል እዛ እጅ ጋር ኮኔክት አድርጎ ውሃ ሞክ ቴስት አድርጎ እንዲሰጥ ነው ኮንትራት ያወጣነውና ያንን በማህበረሰብ ለማውጣት ነበር። ትንሽ ቻሌንጆች አሉ። ምን እንደሚሻል ዙሮ ዙሮ አሁን አስተዳዳሪ መምጣት ምናምን ትልቅ ነገር ነውና በቃ ቀበሌ ላይ ያሉ ሰዎች አንድ ሰው ነው የሚያበላሸው። ሰውን አሁን ውሃ ስትለቅ ሁሉም ሰው ይመጡ ይቀዳል። በወሬ ደረጃ ግን ሌላ ነው የሚያወሩት ነው። ይሄ ነው ያለው ነገር። ለምንም ችግር ያገለግላል።
በምን ሁኔታዎች እነዚህ ስታንዳርዱን ጠብቆ ማለት ነው። ለምሳሌ ከተሰበረ አያገለግልም እንጂ ከዛ ውጪ ለ20 አመት ሶላር ፓኔሉ ያገለግላል። 7.5 ኪሎዋት ኢንቨርተር አለው፣ ኮምባይነር ቦክስ አለው፣ ፊንስወርክ አለው፣ አሬስ አፖ ስትራክቸር እና ላይቲንግ ሲስተሙ ላይቲንግ አሬስተር ከሱ ከኋላ የተደረገ አለ፣ መብረቅ መከላከያ። እነዚህን ያካተተ ነው አጠቃላይ ስራው። ስራውን ለመስራት የፈጀብን ጊዜ አጭር ቀን ነበር። ግን ምን አይነት ችግር ስራውን ሰርተን ደለል ባለመውጣቱ ምክንያት ለአንድ ሳምንት ከምናምን ዲሌይ አድርጓል። ያው ማህበረሰቡን የሚያጸዳው ተብሎ ስለነበረ ነው። ስለዚህ በዚህ ከመጀመሪያው ጀምሮ ማህበረሰቡ ያልተሳተፈው ስራ መንግስት ተጨንቆ የሚሰራላቸው አይመስልም። በየመድረኩ ተጨቃጭቀን በየመድረኩ ስንት ተብሎ ነው ስራ የሚሰራው እና በአግባቡ ከዛሬ ጀምሮ አንደኛ ቦኖዎቹን መቅጠር፣ በቦኖዎቹ ላይ ማን ምን ተፈጠረ የሚለውን የሚከታተል ሰው መቅጠር፣ ቀጣይ ቢበላሽ ምን ይሆን የሚለውን ማህበረሰቡ ተነጋግሮ ማህበረሰቡ የወሰነው ውሳኔ የማስፈጸሙ ስራ ደግሞ የኮሚቴ ይሆናል ማለት ነው። የሚወስነው ህዝቡ ይሆናል፣ የሚያስፈጽመው ደግሞ ኮሚቴ ይሆናል። ከኮሚቴ አቅም በላይ የሚሆኑ ነገሮች ካሉ ደግሞ ወደ ቀበሌ ይሻገራሉ ማለት ነው እና በአግባቡ ተጠቀሙት። ትልቅ ሀብት ነው። ኦልሞስት ከ2.7 ሚሊዮን አካባቢ ነው። እቃዋ ብቻ ናት፣ ሶላሩ ብቻ ነው ያለው የሚገዛው። ስለዚህ ምን ከመንግስት ከዚህ በኋላ ምንም ውሃ ያልደረሰባቸው አካባቢዎች ጋር ወደ ነው እንጂ መስራት ያለበት ለአንድ ቀበሌ ለየአመቱ የተለያየ ሀብት እያፈሰሰ መኖር የለበትም። ጄኔሬተሩ ስንት እንደተገዛ ታውቁታላችሁ። ግን አመት ሳይገዛ እሺ ነዳጅ ውድ ስለሆነ ተብሎ እንደቆመ አለ። መተኪያ በዚህ መጣ እና በአግባቡ አስተዳድሩት፣ በአግባቡ ተቆጣጠሩት። በደንብ ሳይቆራረጥ ባለሙያዎች በሚሉት አግባብ በተከታታይ የሳምንት በደንብ ሰፋ ያለ ጊዜ ይዛችሁ ማህበረሰቡን የከማንበሩንም ይዘህ የሚመለከታቸው የመንግስት አመራሮችን የግብርና፣ የጤና፣ የትምህርት፣ ሌሎች በቀበሌ ደረጃ ያሉ የመንግስት መዋቅሮችን ጠርታችሁ በአግባቡ ውይይት አሉ። ይሄ ውሃ ትምህርት ቤት ሊገባ ይችላል፣ ነገር ግብርና ጣቢያ ላይ ይገባል፣ እዚህ የቀበሌው ቢሮ ላይ ይገባል። ስለዚህ በውሃው ላይ የማይመለከተው ሰው የለም ማለት ነው።